ዮኒ ማኛ እንዳታገኛት ብያት፣ አይ ፀጉር ቤት ነው የተገናኘ ነው ያልሽው ልጅ ማለት ነው። እኔን እፈስግብሻለሁ። ማንን ነው ታያት? እሷ ታውቃለች። እኔ ሮማን ተሰማ እንኳን ነክተሽኝ እኔ አዎ ስለ መልኳ መጥቼ አሪፍ ናት ካልኩ በኋላ በሁለተኛ ቀን ጥፍሬ ልሰራ ስል ነገሩኝ። ሮማን ስትመጭ እኮ ተደብቃ አልጋ ስር ገብታ እንዴት እንደምትመጣ ቤታዮ ሙች ነው። እሷን መምጣቷን ለምን አልነገራችሁኝም ብላ ተንቀጥቅጣ እንትን ውስጥ ገባች። እንዴ ለምን ስላቸው እንዴ ሮም ያሉ ምን ነው ስልን ግንባሯ ከዚህ በኋላ የለም አሉኝ። እሱን እስክታስተካክል እና በዛ ላይ ደግሞ የእግሯ ቅጥነት ጠላትሽ በኩመሽ ፓስታ እንኳን ይወፍራል፣ ከአንገቷ በላይ ነው ድንቡሽቡሽ ሆነችው ተባለ። አዎ አይቻታለሁ። ይህን ስታይም በረጅም ቀሚስ ነው ፎቶ እንነሳ ስላት ቁጭ ብለን እንነሳው አንቺ በጣም ረጅም ነሽ አለችኝ። እሺ ብዬ ቁጭ ብዬ እኔ እንደውም አልፖሰትኩትም፣ ምንም አላልኩትም። እግዚአብሔርም እንገናኝም አላልኳትም። እሷ ናት አገኝሻለሁ አለችኝ። እኔ ታይም አልበቃኝም። እነ ቡጣን ጠይቋቸው፣ የራሴን ዘመዶቼንም አላገኟቸው። እህቶቼ እንኳን ጠርተውኝ የእህቶቼን ምሳ ካንስል ያደረግኩ ሰው ነኝ። ሰዓት አልተመቸኝም። ታገኝ ብዬ ነግሬሽ የሰው ልጅ በራሱ ኮንፊደንስ ከሌለው እኔ ቤታ ከቴቴ ጋር ብትጣላ ቤታ እንገናኛለን ብላ ገና ለገና እኔ ከእሱ ጋር ስለተጣላው አታገኝ ብሎ ነግሯት የምትሰማ ሴት ምን ያህል በራሷ እንደማትተማመን ነው የሚያሳየው። ለእሷ ምናምን ነገር አያገባኝም፣ ግን እሱ ከተናገረ ያሳቀኝ እንዴት እሷን ታገኛለች? እሱም ሰው ሆኖ እሱን የሚያገኝ ሰው ልክ እንደዛ ጋሰስ የሆነች አይነት ሴት ናት እንጂ ላይክ ማን ነው እሱ የሚያገኘው? ልክ ራሱን እንደንትን ሰቅሎ ሮማንን ያገኘ ሰው ምናምን እሱን ያገኘ ሰውስ ይህን ሽላሊት አሁንማ እንናገር መማማት ነው ብላለ ሮሚ እንጂ እግዚአብሔር ፈቅዶ ኢትዮጵያ አብረን ንግባና እስቲ መንገድ ላይ ህዝቡ ያለውን አቴንሽን አግብቼ ባሳየሁት 14 ሲቀጥል የኢትዮጵያ ህዝብ ለእኔ ያለው መኪና እግዚአብሔርን ነው የምልሽ መኪና እና ፍልፍሉ ሳይቀር መኪና አቁመው ዝርያ እያሉ ሰላም ሲሉኝ እግዚአብሔርን ግራ እስከሚገባኝ ድረስ ነው ህዝቡ የተቀበለኝ። እሷ የምትሰራበት ጥፍር ቤት እግዚአብሔር ያልፈልግም ብዬ ነው እንጂ ፎቶ ከዚህ ጋር ያለ ፎቶ ልስጥ ሲሉኝ እኔ ክፋት አልፈልግም። ቤታየሞች ምን ያደርግልኛል ነው ያልኳቸው። ኦልሞስት እዚህ ጋር ነው የለም ይሄ ግንባሯ እንትን ነው። እራሷ ናት የነገረችኝ ፀጉሬን እዚህ ድረስ። እኔ እኮ በጣም ግንባራም ነኝ። ምን አስጨነቀሽ? በእግዚአብሔር በሰጠሽ ናቹራል ለምን ትጨነቂያለሽ ነው ያልኳት። የእግሯ ቅጥነት ምን ያላየሁት የሆነ ሰርግ ላይ ሚዜ ሆና ክፍት ሲል እኔ ከፊቷ ጋር እግሯ ምንም ነገር ማቻ አያረግም። ህዝብ ሁሉ ያየው ነው። ምንድን ነው እንደዚህ ያቀጠናት እስከሚባል ያ ከአንገቷ በላይ ታምራለች፣ ግንባሯ ሳይታይ ከዚህ እዚህ ጋር የስ እንደ ሴት ታምራለች ሰዓት ብያለሁ። ከዛ በተረፈ ግንባሯ ጭንቅላት ባይኖር ኖሮ በቃ ዮኒ ፀጉሩን ሳይተክል ማለት ነው። እግዜር አወጣን ለማለት ያህል ነው። እና ይህንን ያየሁትን በመናገሬ ምንድን ነው ችግር የሚፈጥረው? ሮሚዬ ጾሙ ሲያልፍ እኮ ብለሻል። አይ ሀቅ ነው። ሀቅ እኮ እግዚአብሔር ሀቅ አትናገሩ አይልም። እኔ አልሰደብኳት ምን አላልኳት፣ ሀቅን የተናገርኩ ያልቻልኩም ጋይስ እኔ ያልቻው ብስቅ እናንተ ይሁን ነገር ለምትሉት እኔ ያልቻልኩም ሮሚ በፊት ሰቅራ እኔ እግዚአብሔርን ጋይስ እሷ ባለች ነገር እግዚአብሔር ያየሁት ነው። ከዚህ ከተናገርኩት ከዋሻው እዛ ጥፍር ቤት ያሉትን ሳይነግሩኝ ከሆነ ያልኩት እመቤቴን ነው የምላችሁ። በዚህ በጾም ሰዓት አልምልም ያሉኝን ነው። አንቺ እንዴት እሷ እንደምትመጣ አትነግሩኝም ብላ እንትን ቤት ውስጥ የጥፍር ይሄ ውስጥ የሚሰሩ ማሳጅ ቤት ተደበቀች። ለምን ስላቸው እንዲ ከዚህ እኮ ወደዚህ የለም አሉ። ያለ ውስጥ ፕራይቬት ውስጥ ክፍል ነው ገብተው ከዚህ እስክትገጠም አትወጣም ያሉኝን ነው። እንዴ እኔ ምን ላድርጋቸው ታዲያ? ያሉኝን ነው እኮ የተናገርኩት። እኔ ሀሜት አይደለም። ሀሜት እኮ እኔ እና አንቺ ተደዋውለን የምናውራው ነው ሀሜት። አደባባይ ሀቁ የምትናገሪው ነገር ግን ከዋሸው ይናገሩ እዛ ቤት ያሉ ልጆች።
ወይ ሮሚ ግብስ ማሙድ እኔ እኮ ፀጉር ቤት ያገኘኋት ሪሊ። አይ እኔ እሱ ነው የገረመኝ ማለት ነው። በጣም ነው የገረመኝ። እሷን ተገናኙ ብላ እኮ ተገናኙ ብላ አልጥራክ በኮድ ልንገርሽ ማለት ነው። በኮድ ልንበልሽ ለበርዝደዋ አግኛት ራሱ ማኛው አግኛትና ተገባበዙ ብሎ እጋብዝሻለሁ ብያቸው ነበር። ቁጥር ቁጥር የሰጠሽ ምናምን አሉኝ ልበል ቁጥር የሆነ ነገር ሳላገኛቸው ቀረው ማለት ነው። እራሱ እኮ አግኛት ሲል ነበረ እራሱ ሰው። እንግዲህ ተመልከች። ከዛ ደግሞ እሷን እንዴት ታገኛለሽ? ጋበዝ አልፈለግኩ እንዳይመስላቸው ብዬ እረስቸው በማግስቱ ነው እንትና ጋር ተቀጣጥረሽ አይደል ምናምን ሲሉኝ በቃ እኔ ገና ለእነሱ ጊዜ ሰጥቼ ጊዜ የለኝም ለራሴ የሚያበድር መዛታይ እፈልግ ነበረ እና እግዚአብሔር ነው መልክ የሚሰጠው። አፈጣጠራችሁ ምናችሁ። እኔ ፀጉሯን ነቅዬ የላጨሁት ነገር የለም ከፊቷ ላይ እኔ አልወሰድኩት። ሴት ልጅ ሆኖ መላጣ ያየሁት እሷን ነው። ታዲያ እኔ ምን ላድርጋት? ታዲያ እኔ ነኝ እንዴ መለጥኳት? ወይ ሮሚ አሁን ዝም በይ ሮሚ፣ በቃ ሌላ ጊዜ እንትን ትያለሽ ተይው። እና ይኸውላችሁ በእሷ በራሷ ኮንፊደንስ ካላት አሁን አዲሱ ዓመት ገባለሁ አለምንም ነገር ሳንቀጣጠል እንገናኝ ምንም ነገር ሳንቀጣጠል ፊልተር በሌለበት ፀጉር ቤት ሳውና ዋና እየዋኘን ምንም አይነት ነገር ናቹራል አርቲፊሻል ሳንጋረግ እንገናኝ። አዲሱ ዓመት እመጣለሁ ሀገር ቤት ሰርጋለን። እስቲ እንገናኝ። ኮንፊደንስ ያላችሁ ሴቶች ካላችሁ ኑኔን አግኙ። ሮሚ ግን ማለት ነው ምን እንዳለኝ ታውቂያለሽ? አንቺን ማለት ነው ሮሚ ግን እንደ እድሜዋ እንደምትናገረው አይደለችም። እንትና ራሱ ጽጌ ስትል ነበረ በጣም በአካል በጣም ነው የምታምረው። ላይ ትልቅ እንድስለቃል አይደለ እንደ እድሜዋ አትመስልም ማለች። እሷ እንደምትናገረው ድም እየነገሩኝ እኔ ይበሉኝ። እኔ እኮ ትልቅ ነሽ ቢባሉኝ ኩራት ነው። እኔ 3 ልጆች ልጄ እኮ በጣም ሴክሲ ናት ሰውነቷ። ለነገር እኮ እሷም ስታደንቅሽ ነበር እግሯ ምኗ ሲያምር ብላ ግድኗ ወዳ ሳይሆን የግዷ ነው ያየችውን እኮ። እኔም ያየሁትን ነው የምናገረው፣ እሷም ያየሁትን ነው የምትናገረው። ትናገር። እኔ የኔን ያየችው የሚያስጠላ ነገር ካለብኝ አውጥታ የሮማን ይሄ አያምርም ትበል። ስለማታገኝ በኮንፊደንስ ኤኒ ፕሌስ ከማንም ጋር ተቀጣጥሬ መገናኘት እችላለሁ። ከማንም ጋር መገናኘት እችላለሁ። ደግሞ ሮሚ ግን አንዴ እንትን ልጄ ነው እቀመጣለሁ። ሮሚ ግን አሁን እንደዚህ አጋጥሞሻል? ቀይ የሆነው ጥቁር ምናምን ቀላል አጋጥሞኛል እንዴ? እንትን ስንሄድ ምንድነው ሆላንድ ሄድን ጊዜ ባለፈው እንትን ሆላንድ ሄድን ጊዜ ኦ ማይ ጋድ በቃ በጣም ነበረ ብዙ ኤክስፔክት ያላረኳቸው ልጆች ያገኘሁት። አሁን እንትን አይቺ ስሟን አይጥራትና አይቺ መላጣዋ ያልኩሽ እንዲህ ፊቷን እንደዚህ ፓርት ለምን ተሰርታ መከራዋን አይታ ከ2 ሰዓት በኋላ ነው ያገኘኋል። እኔ ስታይ ገደል ገብታ ተደብቃ ስትመጣ ይሄን ተሰርተዋለች። ከዚህ ፊቷ ይቺ ሰርክል ያለችው ፊቷ ቆንጆ ነው። ፊሊተር ላይ እንደምታዩት የተጋነነ ባይሆንም ከዚች በላይ መሰክርላታለሁ። ቆንጆ ናት። ይሄ ከጉልበት በታች እኔ በእግዚአብሔር ቸርነት ነው እንጂ እንደው ቀጥ ብላ ቆማ መሄዷ ራሱ አለመቀንጠሱ ቅጥነቱ በጣም ነው የሚያሳዝነው። ከዛ በተረፈ ዊክ ሳታረግ ፎቶግራፉ አለኝ ያሉ አሁንም ላኩልኝ ማለት እችላለሁ። ቢልኩልኝ እርግጠኛ ነኝ ቲክቶክ ላይ አትመጣም።